ዛሬ እስቲ ከፍርሃትን ፍርሃትን የምናሸንፍበት የተወሰኑ መንገዶችን አንድ 9 ነጥቦችን እናያለን። ምንድነው ማድረግ ያለብን? ፍርሃት ምንድነው? እንዴት አድርገን ከፍርሃት ነፃ የሆነ ህይወት መኖር እንችላለን የሚባለው የመጀመሪያው እንግዲህ ነገር ከምቾት ቀጠና ከለመድነው አካባቢ ወይም ከለመድነው እርምጃ ሁኔታ ውጪ የመውጣት ሁኔታ ማዳበር አለብን ማለት ነው። ከለመድነው ኮምፎርት ዞን ከሚባለው ነገር መውጣት አለብን። ምክንያቱም አብዛኛው ችግሩ ምንድነው? ፍርሃቶቻችን በምናረጋቸው በምንፈልጋቸው ነገሮች መሀከልና በእኛ መሀል የሚገባ ነገር ነው። ምክንያቱም መውሰድ ያለበት እርምጃዎች እንዳንወስድ ሊያረገን ይችላል ነው ችግሩ። የፍርሃት ትልቁ ችግር ፍርሃት አብሮ መኖር ይችላል፣ ችግር የለውም። ችግሩ ምክንያቱም ጠቃሚ ፍርሃቶች አሉ፣ ትክክል ያልሆኑ ፍርሃቶችም አሉ። እነዛ መጀመሪያ መለየት አለብን። ፍርሃት ማለት ለምሳሌ አንድ ህፃን ልጅ እናስተምረው። ለምሳሌ መኪና ውስጥ እንዳይገባ እሳት እንዳይነካ ወይም እኛም በልጅነታችን ያን ነገር እሳት እንደሚጎዳ በማስታወስ ያን ነገር እንፈራለን። አንዳንድ መንፈራቸው ነገሮች አሉ። እነዛ ጤነኛ ፍርሃት ነው። ጤነኛ ያልሆነው ግን እንዳናድግ መልካም ነገር የምንፈልገው እንዳናገኝ የሚያግደን ሲሆን ግን ያ ፍርሃት መሸነፍ፣ ሁሉንም ማሸነፍ አያስፈልገንም። ምክንያቱም ተስማምተን መኖር እንችላለን። ፍርሃት እየተሰማንም መኖር እንችላለን። ተስማምተን ተቻችለን መኖር እንችላለን ከፍርሃት ጋር። ነገር ግን ያ ፍርሃት ተግባር ለመውሰድ በሚከለክለን ጊዜ ነው መቀየር ያለበት ማለት ነው። ያን በመንገዳችን የሚገባ ከሆነ አንድ ቀን እንዳናደርግ የሚያስፈራን ከሆነ የሚመልሰን ከሆነ ለምሳሌ አሁን የሆነ ስራ መፈለግ እንትን ላንፈልግ እንችላለን። ለምን ብቁ አይደለም ልናስብ እንችላለን። ወይም ደግሞ በቤታችን አንድ ነገር መለወጥ ስንፈልግ ይሁን የማይታወቀው የማናውቀው ነገር ወደፊት በማሰብ ፈርተን እንመለስ እንችላለን። ይሄ ፍርሃት ጤነኛ አይደለም። ስለዚህ መቀየር አለበት ማለት ነው። ምክንያቱም አንድ ማለት ያለብን ሁላችንም ሁሉም በሰው ዘንድ ፍርሃት አለ። ይሄን ተፈጥሯዊ ነው፣ የተፈጠረ ነገር ነው። ያው እግዚአብሔርም ፈጥሮታል የራሱ ቦታና ምክንያት ወይም ጥቅም ስላለው ማለት ነው። ለምሳሌ በመጽሐፍ ቅዱስ ላይ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ እግዚአብሔር መፍራት ይባላል። ስለዚህ ይሄ አሁን ፖዚቲቭ ነው ማለት ዛስ መግባት ባልፈልግም እንግዲህ አንዳንድ ነገሮችን እግዚአብሔርን በመፍራት ማድረግ ካለብን ነገሮች እንቆጠባለን ማለት ነው። እንደ ፍርሃት አሁን የሚፈለግ ጥሩ ፍርሃት ነው ማለት ነው። ስለዚህ እንደ ሁሉም ፍርሃት መጥፎ አይደለም በሚለው ጥሩ ግን ትክክለኛ የሆነውን ለእኛ የሚጠቅመን ነገር እንዳናደርግ ሲከለክለን ግን ያኔ ፍርሃት መወገድ አለበት። ነገርን ፍርሃት በተፈጥሮ መጥፎ ነገር አድርገን ማሰብ የለብንም። ግን ሁልጊዜ ግን እንዲህ ቢሆንስ የሚል ነገር የምናስብ ከሆነ በስራ ህይወታችን ወይም በግል ህይወታችን ላይ ከፍተኛ ተጽዕኖ በማሳደር መኖር ያለብን ያህል እንዳንኖር ያደርገናል። ስለዚህ ጥቂት እርምጃውን በመውሰድ በጣም ደፋር ብርቱ ሰው የምንሆንበትን ዘዴ እናያለን ማለት ነው። እና አብዛኛውን ጊዜ ምንድነው ፍርሃት ሽባ ሊያደርገን ይችላል። ምክንያቱም ምን ይሆን ምን ይከሰት ይሆን የሚል ፍርሃት ወይም ደግሞ የተሳሳተ ውሳኔ ወስን ይሆን የሚል ነገር በመፍራት እኔም ፍርሃቷን ነው ምንም እርምጃናስ ወደፊት ህይወታችን እንዳራምድ በማድረግ ወደ ነበርንበት ወደ ደመንደው ወደ ማንፈልግ ህይወት እንደወደ እንድናፈገፍግ ሊያደርገን ይችላል ማለት ነው። ምንም አይነት ጠንከር ያለ ተለቅ ያለ እርምጃዎችን እንዳንወስድ ሊከለክለን ይችላል። ይሄን ፍርሃት ግን ማስወገድ አለብን ማለት ነው። ስለዚህ አንዱ ነገር ምንድነው? ከለመድነው ህይወት ወጣ ያሉ ነገሮችን መሞከር አለብን። በድፍረት እርምጃ ወስደን ያለመድናቸውን ነገሮች ማድረግን መማር መቻል አለብን ነው። ይሄን ነገር በጣም ያስፈልጋል። ምቾት ቀጠና ማለት እንግዲህ በብዙ መልኩ ለምሳሌ አዳዲስ ሰዎች መታወቅ ይችላል፣ ወይም ደሞዝ መጠየቅ ይችላል፣ እድገት መጠየቅ ይሆናል፣ ከሰው ጋር መጫወት ይሆናል። በቃ የተለያየ የምንፈራው ነገር በማድረግ ነው። በተለይ ፍርሃት መቋቋም በድርጊት ነው። በተለይ ፍርሃትን መቋቋም ማሸነፍ የሚችለው ማለት ነው። ስለዚህ ይህን ነገር ከማስወገዳችን በፊት እንግዲህ ምንድነው ፍርሃት እንደተናገርነው መጥፎ ነገር አለ። ምክንያቱም አንዳንዴ የሚጠቅመን ነገር አለ ተብለዋል ስንፈጠር። ለምሳሌ ይሄ ምንድነው የሚባለው በደረስ ለምሳሌ አንዳንዴ ሌሊት የሆነ ጨለማ አካባቢ ልንሄድ አካባቢ የሆነ የሚሰማን ስሜት የሚነገሩ መብቶች ሲግናሎች አሉ። እነሱ እንግዲህ ማዳበር ያስፈልጋል። ስለዚህ ይሄ ነገር አንድ ጠቃሚ ፍርሃት ጠቃሚ ስሜት መሆኑን ያሳየናል። እና ምንድነው አንድ ማሰብ ያለብን ግን ከምንፈራው ጀርባ ትልቅ አንድ ነገር ፍርሃታችን በደንብ ምንድን የምንፈራው ምንም ማወቅ ምናልባት ለእድገታችን በጣም ጠቃሚ የምንፈራው ማለት ለእኛ በጣም ኢምፖርታንት ወይም ማደግ ያለብን ነገር ያመለክታል። በዚህ ዙሪያ ላይ በጣም መጠንከር መስራት አለብን የሚል ምልክትም ሊሆን ይችላልና የምንፈራውን ፍርሃት በደንብ ጠንቀር በማወቅ
እነዛን ነገሮች በእነዚህ ምክንያቱም አንድ አባባል ትዝ ይለኛል። በጣም የህይወትህ ትልቁ ጣፈንታ ወይም ትልቁ ነገር ምናልባት ከምትፈራው ነገር ባሻገር ሊሆን ይችላል። በጣም የሚያስጨንቅ የምንፈራው ነገር ማለት ለእኛ በጣም ጠቃሚ ነገር ነው ማለት ነው። ይህም ማወቅ እንችላለን። ስለዚህ በሰው ልጅ ታሪክ ውስጥ በጣም የሚፈራው ሰው ልጅ የሚፈራው ነገር ማለት ያ ትልቁ የሰው ልጅ እድገት የሚገኝበት። ምክንያቱም ይህ ፍርሃት ሰብሮ ቆርጦ ጥሎ ወይም ደግሞ መጣል ማስወገድ ሳይሆን ትልቁ እዚያ ግን ፍርሃትን ማስወገድ የሚል አይደለም። እዚህ ጋር ትልቁ መታወቅ ያለበት ፍርሃት ማስወገድ አያስፈልግም። ነገር ግን ፍርሃትም እያለ እርምጃ መውሰድን ማዳበር አለብን። ምክንያቱም ፍርሃት ስሜት ነው፣ ልናስወግደው አንችልም። የበለጠ አንድ ነገር ለማስወገድ በሞከር ቁጥር የበለጠ እየገነነ ስለሚሄድ ከማስወገድ ከመሞከር ይልቅ ፍርሃቱ እየተሰማን ይሰማል፣ ችግር የለው፣ ስሜት ነው። ለማንኛውም ደስታ፣ ሐዘን፣ ሌላም ስሜት ወይም መነቃቃት ሊሆን ይችላል። ስሜቶች አሉ፣ እንድክ እንደዛ ስሜት ነው ማለት ነው። ስለዚህ ምንም ለማስወገድ መጣ የለብንም፣ ግን እሱም እያለ ፍርሃትም እያለ እርምጃ መውሰድን መማር አለብን። እና አሁን እንግዲህ እዚህ ጋር አሁን ሁለት አይነት ነገር አለ። እንግዲህ ማለት ምንድነው እዚህ ጋር አንድ ሰው ደፋር ነው፣ ድፍረት አለው ወይም ጀግና ነው ሲባል ፍርሃት የለውም ማለት አይደለም። ማንኛውም ፍርሃት አለው። ነገር ግን ያ ሰው ፍርሃቱም እያለ እርምጃ የመውሰድን ባህሪ ያዳብራል። ሰው በብዙ ነገር ደፋር ሊሆን ይችላል። አንዳንድ የሚደባደቡ ሰዎች አሁን ፍርሃት የለባቸውም ማለት አለ። ግን ፍርሃቱም እያለ ግን ደፍረው እርምጃ የመውሰድ ነገር አዳብረዋል ማለት ያ ልማድ ነው። ያን ልማድ ለማዳበር ነው እንግዲህ እዚህ 9 ነጥቦች አሉ። እንዴት ማድረግ እንደምንችል እናያለን። ስለዚህ ድፍረት፣ ብርቱነት ማለት ነው። ዋናው ምንድነው እዚህ ጋር የመጀመሪያው አንደኛ ነጥብ ምንድነው? ብርታት ማለት ፍርሃት አለመኖር ማለት መገንዘብ ነው። ፍርሃትን እውቅና እንስጠው። ይሄ ተፈጥሯዊ ነገር ነው፣ ሁሉም ሰው ላይ አለበት። ሁሉም ፍርሃት አለበት፣ የተለያየ ይሁን እንጂ ወይም መጠኑ ላይ እንጂ ሁሉ ሰው አለበት። ስለዚህ ምንድነው ምንም የሚያሳፈር ነገር አድርገን ማሰብ የለብንም ማለት ነው። እንግዲህ ምንድነው መጀመሪያ ነገር ፍርሃት መኖሩን ማወቅ፣ መቀበል። በቃ ፍርሃት አለ፣ ይሄ ፍርሃት ነው ይተው፣ ይሄ የዚህ ፍርሃት እኔ አለኝ። የፈለገው አይነት ፍርሃት ይሁን ስም ሰጥተነው ይሄ ፍርሃት አለኝ። ስለዚህ ያንን ነገር መቀበል የመጀመሪያ ይሄ ነው። ምክንያቱም መጀመሪያ እንደ ፍርሃት መኖር ማለት እንደ መጥፎም ካየ ነው ወይም ለማስወገድ ስንሄድ ግን ያ በፍጹም ጥሩ መንገድ አይደለም። የበለጠ ፍርሃቱ እየጨመረ ይመጣል። ማንኛውም ነገር ለማስወገድ የምንሞክረው ነገር የምንታገለው ነገር የበለጠ አንድ ነገር ለምሳሌ የበለጠ ለማጥፋት ወይም በታጋኩት አሁን ለምሳሌ ልክ እንደ ፊዚክስ የምንለው ግድግዳው ብገፉት እሱ የበለጠ ይገፋቸዋል። እንደዛ ነው የሰጣችሁት፣ በዛው ልክ ነው ያ ነገር የሚጠነቅ። ስለዚህ አንድ ለማስወገድ ከመጣ ይልቅ መቀበል። ኦኬ ፍርሃት የሚያሳፍር ነገር አይደለም። ሁሉም ሰው ያለ ነገር ነው፣ ተፈጥሮ ነው። መልካም ነገር ተደርጓል። አሁን እኛ መጥፎ ነው ብላ አይደለም መጀመሪያ መጥፎ ነው ብለን ማስወገድ አለ። መጥፎ አይደለም፣ ነገር ግን አንድ ነገር የሚያግደን ከሆነ ግን ያን ነገር የምናሸንፍ መንገድ እንፈልጋለን። ለማስወገድ አንሄድም። ነገር ግን እሱ እያለ ፍርሃቱም እያለ እርምጃ የመውሰድን ባህሪ ወይም ልማድ እናዳብራለን። እርምጃ እሱ ይኑር፣ ግን እርምጃ እንውሰድ። የምንፈራውን ነገር እናደርግ ማለት በሌላ አነጋገር የመጀመሪያው እንግዲህ እውቅናን ማነው ፍርሃትን ማወቅ፣ መቀበል። መጥፎ ግን ምንድነው ለማስወገድ አለመሞከር። ነገር ግን እሱ እያለ እየፈራን ይሁን እርምጃ መውሰድን ባህሪ ማዳበር ቁልፉ ነገር ነው። ሁለተኛ ምንድነው ፍርሃትን እንጋፈጠዋለን፣ እናስወግዳለን። መጋፈጥ እና ማስወገድ ይለያያል። እንጋፈጠዋለን። መጀመሪያ ምንድን ማድረግ ያለብን ምንድነው የዚህ ፍርሃት ዋና ምክንያት ምንድን ነው መረዳት። መጀመሪያ ለምሳሌ እድገት ለመጠየቅ ከሆነ ወይም አዲስ የሆነ ስራ ለመጠየቅ ከሆነ ምንድነው ለምንድነው ፈራው ምንም መጠየቅ ያስፈልጋል። ምናልባት አናገኝም ብለን እናስባለን፣ ወይም ደግሞ ሰዎች ይሄን ስጠይቅ ማለት አይቀበሉኝም ወይም ተቀባይነት እናጣለን፣ ወይም ደግሞ ምንድነው ከዛ ፍርሃት ያለው ጀርባ ምን የሚያስፈራ የሚለው ንጥሩ ውስጥ መረዳት አለብን። እና አንዳንድ ብዙ ጊዜ ምንድነው ይሄ ከኢጎ ከሚባለው ነገር ከራስ ክብር አጉል እንትን ከማላል እኔነት ጋር የተያዘ ሊሆን ይችላል። አብዛኛው ምናልባት አንድ ሰው ለምሳሌ አሁን የሆነ ቦታ ስራ ሄዶ አልቀበልም ቢሉት በቃ ዓለም የተደባለቀበት ሊመስል ይችላል። ይሄ የኢጎችን ወይም እኔነት ይመጣል ሊሆን ይችላል። ስለዚህ በደንብ ማወቅ አለብን፣ መረዳት መቻል አለብን ማለት ነው። እና ምክንያቱም አንድ ነገር እንደዚህ ተቀባይነት ስናጣ ወይም ሰዎች ነገር ቢያሳዩት ያ ነገር የበለጠ ለጥንካሬያችን ይጠቅመናል እንጂ መጥፎ አይደለም። እንደዚህ አስተሳሰብ ካለ ያ ነገር መረዳት ያስፈልጋል። እና የበለጠ ሊያጠነክር ስለሚገባ ይሄ ነገር ከኢጓችን ነው ማለት ነው። ኢጎ ምን ያህል ወይ ያለቀልህ ሊል ይችላል። ኖ ይሄ ነገር የበለጠ እንደውም እንድጠነክር ይረዳኛል ብለን ማሰብ እንችላለን ማለት ነው። ስለዚህ የመጀመሪያው ፍርሃትን መቀበል፣ መጥፎ ነገር አለ የሚያሳፍር አይደለም ኦኬ እያለ ግን እርምጃ መውሰድ መማር። ሁለተኛ ደግሞ
በምንድን የምናደርገው መረዳት ምንድን ነው ፍርሃት ማለት ለምንድን ነው ፈራው? ስለዚህ ይሄ ነገር ኦኬ ተቀባይ ላጠቻለሁ ደግሞ ያው ተሞክራለሁ ይሄ ነገር የበለጠ ያጠነክራል ብሎ መረዳት ማለት ነው። ሶስተኛው እና ምንድነው ሶስተኛው ደግሞ ከራስ ጋር የምናደርገው ንግግር ወይም ፈረንጆች ኢነር ቮይስ የሚሉት የውስጣዊ ድምጽ እሱ መደንብ አድርጎ መገንዘብ ያስፈልጋል። ምክንያቱም ይሄ ውስጣችን የሚያቃጭለው ድምጽ የሚናገር ወይም የሚነገር ነገር ምንድነው የእኛን እምነት እና አሳሰብ የሚያሳይ ነው። ለምሳሌ አንድ ሰው አንድ ነገር ለማድረግ የሚፈራ ከሆነ ያ ነገር ማለት ያን ሀሳብ በድግግሞሽ ወደ አእምሮ አስርጿል ማለት ነው። ስለዚህ ለምሳሌ እንበልና አንድ ሰው ምን ሊል ይችላል? እዛ ሄጄ ንግግር ማለት ደስ ይለኛል፣ ግን ምናልባት እሳሳት ይሆን ብሎ ሊፈራ ይችላል። ወይም ደግሞ እዛ የሆነ ስብሰባ ውስጥ ብገኝ አብሬ ከሰዎቹ ጋር ብገኝ ደስ ይለኛል፣ ግን ማንም ሰው ባላቅስ ድንገት የማውቀው ሰው ባጣስ ማንም ቢያገልኝ ብሎ ሊፈራ ይችላል። ስለዚህ ምንድነው አሁን በዚህ ምክንያት በዚህ አሳሰብ እነዚህ አእምሮት የሚወጡ ሀሳቦች ምክንያት እድገታችን ልንገታ እንችላለን ማለት ነው። ስለዚህ ምንድነው ማድረግ ያለብን? ልክ እነዚህ ነገሮች ማጥናትና እነዚህ ልጆች ቀድመው ምንድነው ማሰብ አንድ ጊዜ ሲመጣ የሚያስዋሳ ሰዎች የሚያቃጭሉ የሚመጡ ሀሳቦችን በጸጥታ ልናስተውላቸው ይገባል። ከዛ በኋላ ካወቅናቸው በኋላ እንጽፋቸውና በተቃራኒው በመልካም በጥሩ ወይም እድገታችን ወይም ያን እርምጃ እነሱ በሚያበረታቱ ሀሳቦች እንተካለን። ለምሳሌ አይ ምናልባት ንግግር ማድረግ ፈልጋለሁ ግን ተሳሳች ይሆን የሚለውን ቀይሮ አይ በማንኛውም በኩዮቼ በሰዎች ፊት መናገር ይችላሉ፣ ፍጹም ባይሆንም ስህተት ቢኖርም መናገር ይችላሉ፣ ችሎታ አለኝ የሚል ነገር መተካት ይችላል። ወይ ደግሞ ለምሳሌ ማንም አላውቅም ይሆን እዛ ስብሰባ አንድ ላይ መሆን ይፈልግ እነሱ ጋር እንዴት ሰው ማቅም ቢል ለምሳሌ እሱ ደግሞ አይ ምንም ችግር የለም ጥሩ ነው ማንም ሰው ባላውቅም አዳዲሶች ላገኝና ልማር ይችላሉ፣ ስለዚህ ችግር የለም በሚል እየቀየር እንደዚህ አይነት ተቃራኒ ነው መልካም ወይም ደግሞ ያን እንደስ በሚያደርግ አስተሳሰባችንን በመቀየር ከራስ ጋር በመነጋገር ልንቀይረው ነው አሸንፈን እርምጃው አሁንም የምናገረው ማስወገድ አይደለም፣ ሌላ ተክቶ ፍርሃትን ለማስወገድ አይደለም። ለምሳሌ አንድ ብርጭቆ ውሃ ምን እንደምናደርገው ብርጭቆ ባዶ ከሆነ የግዴታ ምን እንደሚደረገው ውሃ ነው የምንሞላበት አይደለም። ስለዚህ ከባዶ ነገር ለማስወጣት መታገል የለብንም። ይሄ ነገር የመጣው ፍርሃት የመጣው በራስ መታመን ካለመኖር ነው። በራስ ላይ እምነት ካለመኖር ሲመጣ ስለሆነ ምንድነው ማድረግ ያለብን? በራስ ላይ እምነት የሚያሳድሩ ነገሮችን ወይም አነጋገሮችን ማስገባት ነው እንጂ እኛን ማስወጣት የለብንም፣ አያስፈልግንም ማለት ነው። ስለዚህ በቀጣይነት ደጋግመን እነዚህ ነገሮች የምናገር ከሆነ በውስጣችን ያን ፍርሃት የማሸነፍ በራስ መታመን ልንገነባ እንችላለን ማለት ነው። እንግዲህ አራተኛው ምንድነው? ካለመመቸት ጋር መመቸት ምን ለማለት ነው? አንድ ጥናት ምን እንደሚለው በጣም አጭሩ እና እርግጠኛ ሆነው ፍርሃትን ማስወገጃ የምንፈራውን ነገር ማድረግ እና ያን ደጋግሞ በዛው መቀጠል ነው። ደጋግሞ ደግሞ መስራት ነው። በጣም አጭሯ ፈጣኗ እስካሁን ደስ ፍርሃትን ማሸነፊያ መንገድ ማለት ነው። ለምሳሌ ብቻችን መሆን የምንፈራ ከሆነ ለምሳሌ ብቻችን ፊልም ማየት ወይም ደግሞ በጣም ደፈር ካለው ብቻችን መንገድ መሄድ። ስለዚህ ምንድነው ሁልጊዜ የምንፈራውን ነገር በጣም ባጭሩ በእርግጠኝነት ፍርሃትን ለማዳበር ከፈለግን የምንፈራውን መጠን ለማወቅ እዛ ሁኔታ ውስጥ የሚያስፈራ የሚያስጨንቅ ውስጥ ገብተን ተደጋጋሚ እርምጃ መውሰድና ተደጋጋሚ ያን ድርጊት መፈጸም ፍርሃትን በአጭሩ ለመቅጨት ወይም ደግሞ ለመቋቋም ይረዳል ማለት ነው። እና ፍርሃት የሚናገረው ንግግር ወይም የሚያሳደው ተጽዕኖ በጣም እየቀነሰ ነገር ወደ ዜሮ ደረጃ ይደርሳል። ይሄን በማስወገድ ፍርሃትን በማስወገድ ሳይሆን ፍርሃትን የሚቋቋሙ የሚያሸንፉ ነገሮችን ወደ ውስጣችን በማስገባት በተለይ ይሄ በጣም ትልቁ መንገድ ነው። የምንፈራው ነገር ማለየት፣ ከዛ ተደጋጋሚ እርምጃዎችን ያንን የምንፈራው ነገር ማድረግ መላመድ፣ ከዛ ደግሞ ያን ስንል ደግሞ ሌላ የምንፈራው ነገር እያደረግን በቃ አንድ ባንድ እያደረግን መቋቋም ማሸነፍ እንችላለን ማለት ነው። አምስተኛው ያው ቅድም እንደተነጋገርነው አንዴ ለመጀመሪያ ጊዜ አንድ ፍርሃት ስናሸንፍ እዛ መቆም የለብንም። አምስተኛው ቀጣይነት ያለው ድግግሞሽ ማድረግ አለብን ማለት ነው። አንድ ልክ እንደ ጡንቻችን ተደጋጋሚ ስፖርት ሲሰራ እንደሚገነባ ሁላ ፍርሃትን ስንቋቋም አንድ ብቻ አለብን ደጋግመን ያን ነገር መስራት። በቀጣይነት ደጋግመን ስንሰራ ያኔ ያን ነገር በእርግጠኝነት ከዛ ደግሞ ቀጠል ሌላው እያደገ ግን መጀመሪያ ከትንሽ ወይም ደግሞ ሲምፕሉ
ከቀላሉ እንጀምራለን እናሸንፈን ደጋግመን ደግሞ ስንሄዳ እየመረጥን ፍርሃታችን በሙሉ የተወቀመ ስንሄድ ሌላ ሰው እንሆናለን ማለት ነው። እና ዋናው አንድ ደስ የሚል ነገር ምንድነው? ፍርሃት አማራጭ አይደለም። ይሄን ማወቅ ፍርሃት አማራጭ አይደለም። ማንኛውም ማስታወስ ያለብን ሁሌ ይችላል ነገር በአእምሯችን ፍርሃት መቼም አማራጭ ሊሆን አይችልም። እና አማራጭ አለ የሚለውን ማወቅ ወደ አእምሯችን ማስገባት። ፍርሃት አማራጭ አንድ ነገር ለማስፈልጉ ከፈራችሁ ኖ ይሄ አማራጭ የለም። ፍርሃት የሚባል አማራጭ ፍርሃት እናፈገፍጋለን። እንዴት አማራጭ በፍጹም አእምሯችን ማስቀመጥ የለም። ፍርሃት አማራጭ አለ ብለን በፍርሃት መሄድ አለብን ማለት ነው። ስለዚህ ምንድን ማድረግ ያለብን? ባንፈራ የምናደርጋቸው ነገሮች ሊስት እናውጣለን፣ እንዘርዝራለን። ከዛ በኋላ ምን እንደምናደርገው አንድ ባንድ እነዚህን እናደርጋለን ማለት ነው። ከቀላሉ እስከ ትልቁ አንድ ባንድ መጀመሪያ አንዱን አሸንፈን ደጋግመን ስናረጋግጥ ወደሚቀጥለው እናደርጋለን ማለት ነው። ስለዚህ ምንድነው ይሄን ስናደርግ በጣም የሚገርመው ነገር ይሄን ሞክሬዋለሁ። ይሄን በዚህ በብርቱነት በድፍረት ህይወት በጀግንነት ስንኖር ምን ያህል እድሎችን ይሄ እስከዛ ድረስ በፍርሃት ምክንያት ምን ያህል እድሎችን እንዳጣን እናውቃለን ማለት ነው። ስለዚህ እያንዳንዱ ተራ በተራ ሁሉም ባንዴ አይደለም፣ አንድ በእንጽፋለን ከቀላሉ እየሞከር ሰው ማናገር ይሆናል፣ ስራ እድገት መጠየቅ ይችላል፣ የፈለገው ብቻ ማንኛውም የምንፈራው ነገር በጨለማ መሄድ ሊሆን ይችላል፣ ወይም ደግሞ ውሃ የምንፈራ ከሆነ ቀዝቃዛ መግባት ሊሆን ይችላል። እንደዚህ አይነት ነገሮችን ብቻ ማንኛውም የምንፈራ ማንኛውም ነገር ፍርሃት የሚባለው ነገር ምንም እንዳሆነ መላመድ አለብን። ከፍርሃት ጋር አላምደን እሱም እየተሰማን እርምጃ መውሰድን መለማመድ አለብን። ትልቁ እና በጣም ቆንጆ ዘዴ ይሄ ነው። ሌላው እንግዲህ ስድስተኛ ማድረግ የምንችለው ምንድነው? ሀሳብን መሰብሰብ። ለምሳሌ ምንድነው አሁን ላይ ማተኮርን አሁን ላይ ማተኮርን መላመድ። ለምሳሌ ምንድነው አሁን ፍርሃት ማለት ምንድነው ሲባል ለምሳሌ አብዛኛውን አእምሯችን የፈጠራቸው ነገሮች ናቸው። ምክንያቱም አእምሮ ሁልጊዜ ወይ ስላለፈው ነው ወይ ስለ ወደፊት ነው። ፍርሃት አብዛኛው ስለ ወደፊት ነው። ገና ይሆናል ብለን እንዲህ ይሆናል ብለን የምንገምተው በአእምሯችን ነው። አእምሯችን ማለት ይችላል አእምሯችን ነው ይሄ ሊሆን ይችላል አሁን አይደለም ገና ለሚመጣው ነው። አሁን ላይ ግን ያለውን ነገር አንፈራም። ብዙ ጊዜ ገና ሁልጊዜ ፍርሃት የሚለው ነገር ወደፊት ከዚህ ቅጽበት በኋላ ለሚመጣው ነገር እንጂ አሁን በዚህ ቅጽበት ላይ ያን ነገር ጊዜ አንፈራም። ብዙ ጊዜ የፈራናቸው ነገሮች ኖረናቸው ማስታወስ ያስፈልጋል። ብዙ ፈርተን ነበር፣ እነዛ ነገሮች አልፈናቸው ዛሬ ደርሰናል። ስለዚህ ምንድነው አሁን መንቃት ያለብን ወይ ማወቅ ያለብን ነገር እዚህ ጋር ምንድነው የአእምሮ ስሪት ነው ወይም የሐሰተኛ መረጃ ያልተረጋገጠ መረጃ አእምሯችን ሐሰተኛ መረጃ ነው። ስለዚህ ከዚህ ቅጽበት በኋላ ስላለው ነገር በአእምሯችን ውስጥ ያለ ሐሰተኛ መረጃ መገንዘብ ፍርሃት ነው ያን ነው ማለት ነው። ስለዚህ ይሄን አሁን ላይ ማተኮርን ስንማር እና ሐሳብን የማየት ከኛ ነጥሎ የማየት እኛ አስተሳሰባችን አይደለንም የሚለውን ይሄ ሌላ ሰፊ ሰው ለምሳሌ ዘ ፓወር ኦፍ ነው ምን መጽሐፍ ማየት ይችላልላችሁ። እዛ ላይ የአእምሮና እኛን ወይም አስተሳሰባችን አእምሯችን እኛ እንዳልሆን ከመረዳት የመጣ ነው። እነዚህ አስተሳሰቦች ሲመጡ ማየት እንችላለን እና ምላሽ ከመስጠት ይልቅ ሀሳቡ መረዳት ይሄ ነገር ምንድን አሁን ያለው ሁኔታ ነው ወይስ ለሚቀጥለው የአእምሮ ስሪት ነው ወይስ እውነታ ነው የሚለውን መለየት። እውነታና ሀሳብ ይለያያል። ሀሳብ ገና ወደፊት በተለይ ፍርሃትን ማለት ፍርሃት የሚያመጣው ሀሳብ ወደፊት ይሆናል እንጂ አሁን ላይ አይደለም። አሁን የለም። አሁን ያለውን አንፈራም ሁልጊዜ። አሁን ያለው ትክክለኛ አሁን ስናይ ያ ነገር የለም ገና ላይ ይመጣ ነው። ስለዚህ ይሄን መረዳት ማለት ነው። ስለዚህ ምንድነው ኦኬ ይሄ ነገር ኦኬ አእምሮ እየነገረኝ ነው፣ አእምሮ ይሄን ያስባል በማለት ከኛ መለየት አለብን። ይሄ የአእምሮ አስተሳሰብ ነው። የሱ የራሱ ሌላ ፕሮግራም አለው። ስለዚህ እንዴት ነው አእምሮ የሚሰራው ሌላ ነገር ነው። አሁን እንዴት ማይንድፉልነስ የሚባለው ነገር እንዴት እናዳብራለን እሱም ሌላ ጊዜ እንመጣበታለን። አሁን ለጊዜው ግን አሁን ላይ መተኮር። ለምሳሌ አሁን ሲባል ለምሳሌ አሁን ላይ መተኮር ለምሳሌ አሁን ያለንበት ጠረጴዛ መንካት ነው ይችላል። ማዳመጥ፣ አሁን ያሉ ድምጾች መስማት፣ ማስተዋል፣ አካባቢያችን በማየት ንቃትን ማዳበር እንችላለን። ይህም የራሱ ራሱ የቻለ ሲሆን ሌላ ጊዜ እመጣበታለሁ። እንዴት ነው የምናየው ሲባል ለምሳሌ 5 የስሜት ሕዋሶችን መጠቀም ሊሆን ይችላል። ለምሳሌ መዳሰስ፣ ማስተዋል፣ ማየት እያንዳንዱ ነገር ምንድን ነው ይሄ ነገር ከለሩ ምናምን በአእምሯችን አሁን ያሉ ነገሮች ላይ በማተኮር በማዳመጥ፣ በማሽተት፣ በመቅመስ እነዚህ ነገሮች ላይ በመተኮር አሁን ማዳበር አሁን ላይ መሆንን ማዳበር እንችላለን። ከዛ ውጭ ያለው ነገር አሁን ከምናየው ካለንበት ቦታና ከአካባቢ ውጭ ያለው ወይም ከኛ ውጭ ያለው ነገር በሙሉ ሌላ ሀሳብ ከሌላ ቦታ ሌላ ጊዜ የምናስብ ከሆነ የአእምሮ ስሪት መሆን ነው ያለው ማለት ነው። ስለዚህ ይሄ ፍርሃት እንግዲህ የወደፊቱን እያመጣ አእምሯችን እያመጣ ጭንቀት ሊያመጣብን ይችላል። ይህን ነገር በመረዳት እና ያንን ነገር አባብሶ
ችግር ፈጥሮ በቃ በችግር መክሰስ የሚያደርግ ይሄ ነገር ማስተዋል አለብን ማለት ነው። እና ታዛኝ መሆን እንችላለን። ምላሽ ሰጪ ሳይሆን ታዛኝ መሆን እንችላለን፣ ወይም መገንዘብ ማለት ነው። በቃ እነዚህ ነገሮች ፍርሃት ምን እንደሆነ የአእምሮ ስሪት መሆኑን መገንዘብ በጣም ወሳኝ ነው። ከዚህ ቀጥሎ ሌላው ደግሞ ሰባተኛ የምናየው ደግሞ ምንድነው እንግዲህ የምናውቀው ማንኛውም የምናደንቀው በስራችን በግል ቤታችን ሊሆን ይችላል። በጣም በራስ መታመን ያለው ሰው ልናይ እንችላለን እናቅ እንችላለን። እና ያ ሰው ሚስጥሩን መጠየቅ እንዴት ነው እንደዚህ ሆንከው እስቲ ንገረኝ እንደዚህ እንዴት ልትሆን ቻልክ ብሎ ከሱ በጣም ጠቃሚ ምክሮችን ልናገኝ እንችላለን። ወይም ደግሞ በዚህ በሙያ ያሉ ሰዎችን ማናገር እንችላለን ማለት ነው። እንግዲህ ስምንተኛው ምንድነው ፍርሃትን ለመቋቋም የሚረዳን አንዱ ውድቀት ለምሳሌ ብዙዎቻችን የምንፈራው አንድ ነገር ለማድረግ እንወድቅ የሆነ የሚል ፍርሃት ነው። እና አንድ የሞክራለን ከዛ በቃ ከወደቅን ወዲያው እናቆማለን ማለት ነው። እና ምንድነው እዚህ ጋር አንድ ማወቅ ያለብን ነገር ፍርሃትን መውደቅን ከመፍራት ይልቅ ከዛ ውስጥ ከውድቀት ውስጥ ትምህርትን መማር እና እንደ ትምህርት አጋጣሚ መጠቀም አለብን ማለት ነው። ያ ነገር ወዲያው አንድ ነገር ሳይሳካ ሲቀር ምንድነው ማድረግ ያለብን? ራሳችንን መውቀስ፣ ማዘን፣ መማረር፣ ብሶት እንደዛ አይነት ነገር እናመጣ። ነገር ግን ራሳችን ላይ እንደዛ ማድረግ የለብንም ማለት ነው። ምክንያቱም ከዛ ውድቀት ተምረን የተሻለ አመለካከት ወይም አስተሳሰብ ወይም ስንማር ያን ነገር ከስተታችን ተምረን አሻሽለን መስራት እንችላለን ማለት ሁልጊዜ ውድቀት ማለት ግላ ያርገን መውሰድ የለብንም። አንድ ነገር አልተሳካ ማለት እኔ በቃ ህይወታችን ምስቅልቅል ሊሆነ በቃ እኔ ወደኩ እኔ አልችልም እንደዛ ግላ ያናርገው። ያ ነገር አልተሳካ ማለት አንድ ማድረግ ያለብን መማር ያለብን ነገር አለ የሚለው አስተሳሰብ ማዳበር አለብን። ስለዚህ አንድ ነገር ሳይሳካ ሲቀር ለምን አልተሳካ የሚለው ነገር ተምራምረን ደርሰን ያን ነገር ከዛ ተምረን አስተካክለን እንደገና የመሄድ ቁርጠኝነት ከስተት የመማር አስተሳሰብ ማዳበር አለብን ማለት ነው። አንዱ ይሄ ነው ፍርሃት። ምክንያቱም ብዙ ሰዎች በተለይ የመውደቅ ፍርሃት በጣም አለባቸው። ስለዚህ ይሄን ነገር ተቋቁመን መሞከር እንደውም አንዳንድ ቦታ ምንድነው ውድቀት በጣም የሚፈለግ ስንት ጊዜ ልውደቅ ይሄን ለመስራት ኮታ የሚወዱ ሰዎች አሉ። እንደውም ለምሳሌ 20 ጊዜ በሳሳት 20 ጊዜ ሳስቼ ምክንያቱም ብዙ ጊዜ ብዙ ትልቅ የሰሩ ሰዎች ስራ የሰሩ ሰዎች ብዙ ፈጠራ ሰዎች ብትላቸው ብዙ ምርምር የሚያደርጉ ሰዎች አንድ ነገር ስኬት የብዙ ስህተትና ትምህርት ውጤት ነው። መውደቅ ብቻ አለ መውደቅ መፍራት የለብንም። ለመውደቅ ነው ከዛ በኋላ መማር የሚል ሆን ብለን ባንወድቅም ግን ቢያንስ ይሄን ያህል ጊዜ በወድቅ ይሄን ያህል የሚል ኮታ ሊሰጥ ይችላል። መውደቅን መፍራት የለም። መውደቅ ማለት አንድ ነገር የማይሆንበትን መንገድ መማሪያ ነው ወይም ማወቂያ ነው። ኦኬ ይሄ አይሆንም ማለት ነው። በሚቀጥለው ደግሞ እስቲ በዚህ ልሞክር እያለን እንደዚህ አይነት ለውድቀት ያለ መከከት የተስተካከለ መሆን መቻል አለበት። እንደ መማሪያ አድርገን ማሰብ አለብን። እንደ እድገት ምንጭ ነው ማለት ነው። እሺ የመጨረሻው ምንድነው? ሁልጊዜ አንድ ስራ አንድ እርምጃ መንፈራው ነገር ለማድረግ ስንሞክር ሁሌ እንደ ተማሪ ገና ለመማር ወይም እንደ ጀማሪ ወይም ተማሪ ይሄ ነገር ለመማር የሚል አመለካከት ማዳበር ይጠቅማል ማለት ነው። ፍርሃትን ለመቋቋም እንደ ጀማሪ ነው አንድ ነገር ኦኬ ለመማር እየተሻሻልኩ እሄዳለሁ የሚል እንጂ በቃ ፍጹም ይህን የሚል አመለካከት ወይም ኤክስፔክቴሽን ወይም ግምት ማስወገድ አለበት ማለት ነው። ምክንያቱም አንድ ነገር መንፈራውን ነገር ለማድረግ ሲጀምር ምን አይነት ስለ ውጤቱ ወይም እንዴት ሊሆን ሊሳካ ይችላል እንዴት ይሆን ምን ይሆን የሚል ያምሮ እንዳልኳቸው ያምሮ አስተሳሰብ እነሱን መቀበል ወይም አቆመን በቃ እንደ ጀማሪ እማራለሁ የሚል ነገር ማዳበር አለብን። ያን ነገር በጣም ለመማር በጽኑ ፍላጎት ማዳበር አለብን። ኦኬ ለመስራት እንጓጓለን። ነገር ውጤቱን አንነው ሂደቱን ብቻ ኦኬ እማርበታለሁ የሚልና ስለ ውጤቱ መጨነቅ ማቆም አለብን ማለት ነው። በተለይ ውጤቱ ጥሩ መጥፎ የሚል ነገር እነሱን ነገር መፍረድ ይሄ ጥሩ የሚል ነገር ካቆምን ይሄ እንግዲህ ምንድነው ይሄ ራሱ እንግዲህ ይሄ ውድቀት ፍርሃትን ከጨዋታ ውጪም ከመንገዳችን ያስወግዷል ማለት ነው። ስለዚህ ውጤት ስናስብ ፐርፌክት የሆነ ምናምን አይደለም። ነገር ግን ለመማርና በዛው ቅድም ታለ ለማደግ በቃ ይሄን ነገር እሞክራለሁ ከተሳሳትኩ ይሄን ነገር አስተካክላለሁ ከስተት ተምሬ አድጋለሁ የሚል ነገር እንደ ተማሪ ሆነ ብንቀርበው በጣም ይጠቅመናል ማለት ነው። ስለዚህ ባጭሩ ስናጠቃልለው ምንድነው ጀግና መሆን ማለት ደፋር መሆን ማለት ምን ማለት ነው? አለመፍራት ማለት አይደለም። ነገር ግን ፍርሃትም እያለ እርምጃው ይሄን በደንብ አጠንካችሁ ብትረዱ ደስ ይለኛል። ምክንያቱም አንድ ሰው ፍርሃት መቆጣጠር የሚፈልግ ሰው
ፍርሃት ያስወግዳል አለ። ፍርሃት የለበትም የሰውዬ አይደለም። እየፈራ ቢሆን እርምጃ ይወስዳል። ማድረግ ያለበትን ወይም ወደ የሚፈልገው የሚወስደው እርምጃዎች በሙሉ ይወስዳል እየፈራ። ፍርሃት እያለ መሄድ ትልቁ ዋናው ቁልፉ ሚስጥር እዚህ ጋር ያለው። ፍርሃት ይኖር ይምጣ ይሰማን እንደማንኛውም ስሜት ነው፣ ግን እኛን ከሆነ ቦታ ማገድ የለበት። ያ ነው መጥፎ ፍርሃት። ፍርሃት ቢሰማን ተፈጥሯዊ ነገር እንደማንኛውም ፍርሃት እንደማንኛውም ስሜት ነው፣ ይኖር ተፈጥሯዊ ነው። ነገር ግን ያ ነገር ከሆነ ነገር እንዲያግደን መፍቀድ የለብንም። ፍርሃት ሲኖር እየተሰማን መሄድ፣ መራመድ፣ መኖርን መልመድ አለብን። የምንፈልገው እርምጃ መውሰድ አለብን። ፍርሃት መጥፎ የሚሆነው ስለተሰማን አይደለም፣ ያ ፍርሃት ስላለብን አይደለም። ያ ፍርሃት ከአንድ ነገር ከማድረግ የምንፈልገው ነገር ከማድረግ ወይም ማድረግ ያለብን ከማድረግ ሲያግደን ያኔ መወገድ መሸነፍ አለበት ማለት ነው። ስለዚህ ምንድን ዋናው ፍርሃትን እንደ መልካም እድል እንጂ መንገድ እንደሚዘጋ እንዲያውቀን መፍቀድ የለብንም። ርቁስ የእድገታችን ምንጭ ነው። ለግላችንም ለስራችን ወይም ኢቨን በስሜት ለማደግ ራሱ ቢሆን በጣም ፍርሃት እንደ እድል መጠቀም አለ። ምክንያቱም ይሄን ነገር አንዳንድ ፍርሃት እየገደል ቢሄድ ቁጥር እኛ እየተሻለ እያደገ ወደ ተለየ ዓለም ውስጥ እየገባን፣ በተለይ ፍርሃት በጣም ቁልፉ ነገር ከሁሉ ሰዎችን ትልቅ ደረጃ እንዳይደርሱ የሚያደርጋቸው ስለሆነ ይህን ነገር መቋቋም ማለት ትልቅ እድገት ነው ማለት ነው። ስለዚህ ምንድነው ይሄ ፍርሃታችን? አንዱ ፍርሃት ያው ዋናው የህይወታችን ቁልፍ ነገር እኛን የሚያሳስበን የሚያስፈልግ ነገር ይጠቁመናል። ያን እያሸነፈን ስንሄድ ደግሞ ያን ነገር ፍርሃት እያሸነፈን ስንሄድ ደግሞ እያደገን እንሄዳለን። በዚህ ጊዜ እያደገን። ስለዚህ ዋናው ከራሳችን የምናገር ነገር ማስተካከል፣ መቀየር፣ በደንብ ተረቱ መቀየር። ራሳችን ደግሞ የምንፈራው ነገር ውስጥ ወይም አንዳንድ እንደዚህ የሚፈቱ ነገሮች መግባት፣ የሚያስፈሩ ነገሮች እያደረግን በጣም የተሻለ በራስ መተማመን ያለውና ብርቱ ጀግና ሰው መሆን እንችላለን ማለት ነው። አመሰግናለሁ። አስተያየት ካላችሁ ኮሜንት አድርጉ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ። ሌላ ጊዜ ደግሞ በሚቀጥለው ቪዲዮ ጠቃሚ የሆነ ሀሳብ ለማካፈል እንዳቅሜ እጥራለሁ። እጅግ አመሰግናለሁ።